ምዕራፍ 4 እንደቀጠለ ነው። የሕዝቅኤል ታሪክ። እግዚአብሔር ሕዝቅኤልን የአንድ የሸክላ ጡብ ወስዶ በፊቱ ላይ እንዲያደርገው ነው ኢየሩሳሌምን ከተማ በጡቡ ላይ እንዲስላዘዘው። ጡቡ የተከበበችው ኢየሩሳሌም ይወክላል። ሕዝቅኤልም ከተማ እንዲከብበትና ግንብ እንዲሰራበት አቀፍ ማዕበል እንዲያደርግበትና በዙሪያው የጦር ሰፈር እንዲያሰፍረው የተነገረው። ይህንን እግዚአብሔር ፍርድ ምክንያት ጠላቶቹ ኢየሩሳሌም እንደሚቀባትና የሚያሳይ ምልክት ነበር። ነቢዩ በግራ ጎኑ እንዲተኛና የእስራኤልን ቤት ኃጢአት በግራ ጎኑ ላይ እንዲሸከም ተደረገ። ለግራ ጎኑ 390 ቀናት የተወሰነለት፣ ከዚያ በቀኝ ጎኑ እንዲተኛ የይሁዳ ቤት ኃጢአት በየቀኑ ጎኑ እንዲሸከም ተደረገ። ለቀኝ ጎኑ 40 ቀናት ተሰጠው። ለእያንዳንዱ ዓመታት 1 ቀን እንዲሆን ተደረገ። የእስራኤል የሰሜኑ መንግስትና የይሁዳ የደቡብ መንግስት አመፀኛና ኃጢአተኛ ቆይታ በምሳሌ የሚያሳይበት ነበር። እስራኤል በበደለችባቸው 300 ዓመታትና ይሁዳ በበደለባቸው 400 ዓመታት ልክ ነቢዩ በዚህ አቋቋም ታሞ እንዲቆይ በማድረጉ ህዝቡ በእስራኤል በእግዚአብሔር ፊት የሚጠብቅባቸውን የስደትና የችግር ዘመን አሳይቷል። ሕዝቅኤል በሚጾምበት በጎኑ ተኝቶ በሚቆይበት ጊዜ በቀን በሚመገበው ምግብ 20 ሰቅል ያህልና የሚጠጣው ውሃ 1/6 ያህል ነበረ። በመጠንና በሰዓት ተወስኖ ነበረ። ምግቡን በቆሻሻና በሰው ጉድፍ ላይ እንዲበስል ታዘዘ። ነቢዩ ግን አቤቱ ጌታ እግዚአብሔር ሆይ ነፍሴ ያልረከሰችን በማድረግ በእንስሳ በበሬ ጉድፍ ላይ እንዲያበስል ተፈቀደ። ኢየሩሳሌም በጠላት ስትከበብ ምግብ፣ የውሃ እጥረት፣ ረሃብ ከባድ እንደሚሆን ህዝቡ ምግባቸውን ውሃቸውን በስጋትና በመጠን እየተጨነቁ እንደሚበሉ ያሳያል። በቆሻሻ ላይ መጋገሩ ደግሞ በምርኮ ላይ የሚኖረው ርኩሰትና አስከፊ ኑሮ ማሳያ ነበር። ማጠቃለያ በምዕራፍ 4 ላይ ያለውን ይህን ታሪክ እግዚአብሔር ቃል ለግትር ህዝብ የሚደርሰው አካል ጨምሮ አሳልፎ በመስጠት የከፈለው መስዋዕትነት ትዕይንት ነው። ህዝቡ በቃላት ብቻ ሲሰሙ የሚያምኑት እውነት በነቢዩ ህይወት የተከናወነው ይህን አስደንጋጭ ምሳሌ በመመልከት እንዲገነዘብ ታስቦ የተደረገ ነበረ። ከወደዳችሁት ላይክ እና ሰብስክራይብ እንዳይረሳ።